አቶ ለማ መገርሳ ከሌሎች የኦሮሚያ ባለስልጣናት ጋር ተባረሩ የሚለው ዜና ከተሰማ በኋላ አቶ ሽመልስ አብዲሳ አማራና ትግራይን ተሳደቡ ከሚለው ዜና ቀጥሎ ጆሮ ገብ ወሬ ሆኗል። አቶ ለማ መገርሳ ኦህዴድ ፈርሶ መደመር በተባለ መርህ ብልጽግና ሲባል በተለይ ከጠቅላይ ሚኒስትር አብይ ጋር መቃቃራቸው ከታወቀም ቆይቷል። መደመር የተባለውን ጉዳይም በአሜሪካ ድምጽ ሬዲዮ ቀርበው ካጣጣሉ በኋላ ደብዛው ጠፍቶ ከርሟል። ከረጅም ወራት በኋላም ሰሞኑን የጠቅላይ ሚኒስትሩ መጽሐፍ ሽያጭ በባለቤታቸው ለሚመራው የቀዳማዊት ጽሕፈት ቤት ሲሰጥ መደመር የተባለው ቃል ለመጀመሪያ ጊዜ ተነስቷል። አቶ ለማ መገርሳ መደመርን ባጣጣሉበት ሰሞን ከውጭ ሀገር ሲመለሱ በቦሌ አውሮፕላን ማረፊያ በቪአይፒ መግቢያ እንዳይገቡ ተከልክለው እንደነበርም ይነገር ያዘም። እንደማንኛውም ሰው በህዝብ መግቢያ ሲገቡ የስልጣን ሚዛኑን ያሳየ ፍንጭም ተመዘገበም። አቶ ለማ ከኦሮሚያ ርዕሰ መስተዳድርነት ተነስተው የመከላከያ ሚኒስትር ሲደረጉ ከፍላጎታቸውና ከእውቅናቸውም ውጭ በመሆኑ ገና ከዓመት በፊት ካለቃቸው ጋር መቃቃራቸው ሲሰማ ነበር። ወዲያው ቤተሰቦቻቸውን ወደ ሚኒሶታ የማሸሻቸው ወሬ በኦዲፒ ሰፈር ተነዛም። ከዛም በኋላ በካቢኔ ስብሰባዎችም ላይም ሆነ በሌሎች ጠቅላይ ሚኒስትሩ በሚመራቸው መድረኮች ላይ አለመሳተፋቸው ሲገለጽም ሰነበተም። ከዚህ ይልቅ በጦር ኃይሎች ግቢ ከነጀዋር ጋር ሲመክሩ መዋል ስራቸው ሆነ የሚል ጭምጭምታ በዛም። ይህም የሁለቱን ሰዎች የግንኙነት ክር መበጠሱን በግልጽ ጠቆመም። ከወራት በፊት አንድ የኦሮሚያ ባለሀብት ቀብር ላይ አቶ ለማ የተናገሩትን ንግግር በብልጽግና መሪዎች በሚተዳደረው የኦቤን ቴሌቪዥን እንዳይተላለፍ ታገደም። የአቶ ለማ ንግግር መታገድ ያበሳጨው አቶ ጀዋርም በኦኤምኤን ቴሌቪዥን ወጥቶ አወገዘም። አጋጣሚው የጀዋርና የለማን ወዳጅነት ከአብይ ጋር ደግሞ ያላቸውን ልዩነት በአደባባይ ላይ አዋለም። የአቶ ለማና የጠቅላይ ሚኒስትር አብይ መቃቃር ከተሰማ በኋላ በኦዲፒ አዳራሽ ውስጥና ውጭ መደናገጥ ሲፈጠር ጠቅላይ ሚኒስትሩ የኦሮሚያ አክቲቪስቶችና ተጽዕኖ ፈጣሪዎችን ሰበሰቡም። ለምን አቶ ለማን አባረርከው የሚል ጠንከር ያለ ጥያቄም ሲጠየቁ የኦሮሞን ዕጣ ፈንታ የአንድ ሰው መግባትና መውጣት አይወስነውም፣ እኔ ኦሮሞን እየጠቀምኩ ነው፣ በዩኤንዲፒ እንኳን ካስቀጠርኩት 85% ኦሮሞ ነው፣ 100 ዓመት ይችን ሀገር ኦሮሞ እንዲመራ አድርጌ እየሰራው ነው ማለታቸውም ከመገናኛ ብዙሃን ጆሮ ገባም። ከዚህም በኋላ አቶ ለማ በጠቅላይ ሚኒስትሩ ልብ ውስጥ ቦታ የሌላቸው ተራ ሰው መሆናቸው ተረጋገጠም። ከረጅም ጊዜ በኋላ ጠቅላይ ሚኒስትሩ በነባሩ የሰራዊት ማሰልጠኛ ሰነድ ምትክ የተዘጋጀ ሌላ ሰነድ ለማሰልጠን የመከላከያ መኮንኖችን በሰበሰቡበት መድረክ አቶ ለማ ከበስተጀርባ ተቀምጠው ታዩም። ከዛ አስቀድሞ በነበሩት ሰሞናት የሶስተኛ ዲግሪያቸውን እየተማሩ ወዳለበት ሀገር የጥናት ጽሑፍ ለማቅረብ ለመሄድ ሲነሱ ከሀገር እንዳይወጡ ተደረጉ የሚል መረጃም ተወራ። አንድ ቀን የመከላከያ ሰዎችን በጊዮን ሆቴል ስብሰባ ጠርተው አቶ ለማ ህገ መንግስት መከበር እንዳለበት ደጋግመው ተናገሩም። ከዚህ መድረክ በኋላ አብይ ከለማ ጋር ይበልጥ መቃረናቸውን አሳወቁም። ከወራት በኋላ የድምጻዊ ሃጫሉ ሞት እንደተሰማ ልክ እንደ አቶ አባዱላ ሁሉ አቶ ለማን በሚዲያ ወጥተው የኦሮሞ ወጣትን የሚያረጋጋ ንግግር እንዲያደርጉ በጠቅላይ ሚኒስትሩ መልእክተኞች መጠየቃቸው ለቅርብ ወዳጆቻቸው ሽክ ማለታቸውም በ4 ኪሎ አካባቢ ሲወራ ሰነበተም። መልሳቸው ግን አሉታዊ ነበር። ይህ ጠቅላይ ሚኒስትሩን የበለጠ አስከፋቸው። ወዲያው አቶ ለማ ፈጣን ውሳኔ ወሰኑ። ከሀገር ለመውጣት ያላቸውን እድል መሞከራቸው፣ ቲኬትን መቁረጣቸው ወሬ ይናፈስ ጀመር። ከሆነም መንገድ አልቀናቸውም። ሀገር እንዳይወጡ ተደረጉ ተባለ። በብዙ ሽምግልናና ድርድርም አቶ ለማ ለሕክምና ከሀገር ወጡ ይላል ኢትዮ ፎረም ያገኘችው ምንጭ። ለውጥ መጣ በተባለ ሰሞን የያኔው የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ባለሀብቶችን ሰብስበው እኔና አብይን የሚለየን ሞት ነው፣ ይህንን ለውጥ ያመጣነው ነፍሳችንን አስይዘን ነው አሉ። ዓመት ባልሞላ ጊዜ ግን ሁለቱ ሰዎች በቁማቸው ተለያዩ። አቶ ለማ ባለፉት 10 ወራት በመከፋትና በመደበቅ ውስጥ ከረሙ። የሁለቱ ፖለቲከኞች ነፍስ አባት የሆኑት አቶ አባዱላ ገመዳ አቶ ለማ ልቤ ውስጥ የገባ ሰው ነው በሚል ጠቅላይ ሚኒስትሩን ደግሞ ቁርጠኛ በሚል አሞካሽቷቸው ሁለቱ ሰዎች በርቅ ችግራቸውን እንዲፈቱ ቢነግሩም ጊዜ ሐቁን ተናግሯል። አቶ ለማ ተባረሩ የሚለው ዜና የብልጽግና መገናኛ ብዙሃን እስካሪያም የሚያሰራጩት ሆኗል። አቶ ለማም ካሉበት ሀገር ሆነው ከየትኛውም ብልጽግና ነው ወጣ የሚሉኝ ቀድሞ ነገር እኔ መቼ ብልጽግና ባልሆንኩ በማለት መሳለቃቸውን
ለመረጃው ቅርብ የሆኑ የኦሮሞ መገናኛ ብዙሃን ዘግቧል። ይህ የብልጽግና ውሳኔ በቀጣይ በአቶ ለማ መገርሳ ሚኒስትርነት ላይም ሊደገም እንደሚችል ይገመታል። ከፍተኛ ወጪ የሚጠይቀው ሕክምናቸው፣ የትምህርት ወጪያቸውና የመኖሪያ ቤታቸው ጉዳይም አብሮ ሊያከትምለት ይችላል። በአንድ ወቅት የሆነውን እናስታውስ። ጠቅላይ ሚኒስትሩ ወደ አሜሪካ በተጓዙበት ወቅት በቲም ለማ የሚጠራውን የለውጥ ቡድን ሲናገሩ ቲም ለማ ወርቅነህም ገዱም ሙፈሪያትም ደመቀንም ያካተተ ነው፣ ከኦቦ ለማ የተዋስ ነው፣ ስሙንም አመራሩንም ነው አሉ። በሚሊኒየም አዳራሹ የኖቤል ሽልማቱ ድግስ ላይም በብዙ መከራ በብዙ ድህነትና በብዙ ችግር የድህነት ጓደኛዬና ወንድሜ የዚህ ክብር ባለቤትና መሪ ስለሆነ የዛሬ ሽልማቴን ኢትዮጵያን እንድሸልመው ፍቀዱልኝ በማለት ኦቦ ለማን አንቆለባበሷቸው። አቶ ለማ መገርሳም በዶክተር አብይና እሳቸው መካከል መለያየት ሞት ነው ይሉት አይነት ግንኙነት እንዳለ አስረገጡ። እኔ ትናንት ለዶክተር አብይ ራሴን ስልጣን አሳልፌ ሰጥቼዋለሁ፣ ዛሬ ሰጠውህን ብድር መልስልኝ ልለው ነው። በታሪክ አጋጣሚ ያገኘነውን እድል ታሪክ ሰርተን እንጂ የመንደር ፖለቲከኛ መሆን አንፈልግም። እኔና አብይ አንድና አንድ ወንድምና ጓደኛ ሆነን ነው እየሰራን ያለነው። ምናልባትም የሚለየን ቢኖር ሞት ብቻ ነው አሉ። ዛሬ ይህ መወዳደስ የውሃ ሽታ ሆኗል። በአሁኑ ወቅት አቶ ለማ ውጭ ሀገር መሆናቸው ታውቋል። መልምለው ያሳደጓቸው ካድሬዎች፣ ስልጣን ለቀው ለሹመቱ ያበቋቸው ሰዎች ለማን አባረነዋል ሲሉ ያሰሙት ዜና ግን ጆሮ ገብ ነው። እነሆ አብዮት የበኩር ልጇን በላች። እንደ ለማ መገርሳ ሁሉ ሌላኛዋ ተሰናባች ወይዘሮ ጠይባ ሐሰን ናቸው። ከንቲባዋ ጠይባ፣ ምክትል ፕሬዝዳንቷ ጠይባ፣ ፖለቲከኛዋ ጠይባ ሐሰን በሰሞነኛ የብልጽግና ፓርቲ ውሳኔ ከፓርቲው መታገዳቸው ከተሰሙ ባለስልጣናት አንዷም ሆነዋል። ወይዘሮ ጠይባ ከወራት በፊት በድንገተኛ ውሳኔ ከኦሮሚያ ክልል ምክትል ፕሬዝዳንትነት ተነስተው ወደ ጠቅላይ ሚኒስትር ጽሕፈት ቤት መምጣታቸው ተዘግቦ ነበር። ወዲያው ከመኖሪያ ቤታቸው ውስጥ ጠባቂዎቻቸው ባሉበት ከመኪናቸው ውስጥ ማስታወሻቸውንና ላፕቶፓቸውን ባልታወቁ ሰዎች ተዘረፉ ተባለም። ይህንን ድርጊት የአሁኖቹ የጠይባ አባራሪዎች አድርገውታል ተብሎም ተወራ። ላለፉት ወራት በወሊድ ምክንያት በስራቸው ላይ መገኘት ያልቻሉት ጠይባ መጨረሻ ላይ የሴራ ፖለቲካው ሰለባ መሆናቸው ይፋ ሆኗል። ወይዘሮ ከአቶ ለማ ጋር ያላቸው ፖለቲካዊ አጋርነት በ4 ኪሎ ሰዎች እንዲጨከንባቸው አድርጓል የሚለው መላምት ግን ግዝፍ ነስቷል። ሌላኛው ተሰናባች አቶ ሚልኬሳ ሚዴጋ ናቸው። ከወራት በፊት ከስልጣናቸው ተነስተው ከቢሮአቸው ታግደው መኪናና መኖሪያ ቤታቸውን ተነጥቀው በግልጽና በአደባባይ የብልጽግና ሰዎችን እየተቃወሙና እየተቹ የነበሩ ሰው ናቸው። ከእርምጃው በኋላም ከማላምንበት ስራ መሰናበቴ ብዙም አዲስ ነገር የለውም ሲሉ አስፍረዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች የዛሬውን አበቃን። መልካም ቆይታ።